ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እየሰማችሁኝ ነው? ለምንድን ነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ ባይምሯችን ውስጥ የለም። መንፈሳዊነት የሚባል ነገር የለም። እምንቆመው ለእንጀራ ብቻ ነው። አንድ ጊዜ ተረኞች ነን አሉ ቀዳሾች። ለምንድን ነው ተረኛ የሆናችሁት ብዬ ጠየቅኳቸው። ንገሩኝ እንጂ ለምንድን ነው ተረኛ የሆናችሁት? አልመልስልህ ስለተቀጠራችሁ ነው። ኢትዮጵያ ውስጥ የሚቀድሰው ስለተቀጠረ ነው። የሚቆርበው ስለቀደሰ ነው። ያ ያልቀደሰ ሰው ሲቆርብ አይቻላቅም ኢትዮጵያ ውስጥ ቄሱ ነው። ስለዚህ ቤተክርስቲያን ውስጥ ገብቶ 2 ሰዓት ተኩል ቆሞ ቅዱስ ቁርባን ሳይቆርብ አሜን ብሎ ይሄዳል። ምን ቄስ ደሞ እኮ ምንድነው እማሞበሲ ዘመናና ነዘዋ ቤተክርስቲያን በጊዜ ቅዳሴ ወይ ሰማማቻው ተቀድሳን ወይ ተመጣንበር ቁርባን ይሰደድ ቤተ ብሎ አዚሞ ራሱን ረግሞ ወጥቶ የሚሄድበት ዓለም መንፈሳዊነት የለም።